ዓለምን ያስደነገጠው የ9/11 ጥቃት አሜሪካ ለከባድ የበቀል እርምጃ አነሳሳት። ከዚያች ቅጽበት ጀምሮ ፕሬዚዳንት ቡሽ ቀጥሎም ለፕሬዚዳንት ኦባማና ለመንግስታቸው ከቢን ላደን አደን የበለጠ የሚቀድም ምንም አይነት አጀንዳ አልነበራቸውም። ሚስጥራዊ የሆኑት ብላክ ሆክ ሄሊኮፕተሮች በፓኪስታን ሰማይ ላይ ዝቅ ብለው እየበረሩ ወደ አቦታባድ በመጓዝ ላይ ናቸው። በውስጣቸው 24 የባህር ኃይል ልዩ ኃይሎች ተሳፍረዋል። ተልዕኮውም አንድ ነው፤ የሴፕቴምበር 11ን ጥቃት የመራው ኦሳማ ቢን ላደንን መያዝ ወይም ማስወገድ። ተልዕኮው እጅግ በጣም ሚስጥራዊ ከመሆኑ የተነሳ በአሜሪካ መንግስት ከፍተኛ ባለስልጣናት ብቻ የሚታወቅ ነው። ከ10 ዓመታት አድካሚ ፍለጋ በኋላ በዓለም ላይ በጣም የሚፈለገው ሰው መጨረሻ የሚገኝበት ቦታ ታውቋል። ይህ ታሪካዊ ዘመቻ በሶስት ዋና ዋና ደረጃዎች የተከፈለ ነው። በመጀመሪያ ሳይታወቁና በራዳር ሳይታዩ ግቢ ውስጥ ማረፍ፣ ቀጥሎ በፍጥነት ወደ ግቢው ዘልቆ መግባት፣ በመጨረሻም ኢላማውን ማስወገድ ወይም በቁጥጥር ስር መዋል ናቸው። ይሁን እንጂ ቢን ላደን ለደህንነቱ ከፍተኛ ጥንቃቄ ስለሚያደርግ ህንጻው በከፍተኛ ሁኔታ ይጠበቃል። ግቢው 12 ጫማ ቁመት ባላቸው በጠንካራ ኮንክሪትና በሾሌ የሽቦ አጥር በተከበቡ ግንቦች የታጠረ ነው። ዋነኛው መዋቅር ደግሞ ባለ 3 ፎቅ ጠንካራ ህንጻ ነው። የቢን ላደን መደበቂያ እያንዳንዱ መስኮት በጥንቃቄ የተሸፈነ ሲሆን በረንዳዎቹም ቢሆኑ የሰዎችን እንቅስቃሴ ከእይታ የሚሰውሩ ከፍ ያሉ ግንቦችና ጥላዎች ተገንብተውባቸዋል። ይህም ከከፍታ በላይ ሆነው የሚሰልሉ ሰው አልባ አውሮፕላኖች ወደ ውስጥ ዘልቀው እንዳያዩ ይከለክላል። በዚህ ምክንያት የባህር ኃይል ልዩ ኃይሎች ግቢ ውስጥ ስላለው ሁኔታ ሙሉ መረጃ ሳይኖራቸው ወደ ስምሪት ገብተዋል። በሂንዱ ኩሽ ተራሮች ላይ በ90ዎች ደቂቃ በረራ ካደረጉም በኋላ ግቢው ከርቀት መታየት ጀመረ። አሁን ትልቁ ፈተና ሳይታወቁ በሰላም ማረፍ ነው። ወደ ኢላማው ለመድረስ 15 ደቂቃዎች ብቻ ሲቀሩ ቡድኑ ከባድ ችግር ገጠመው። ዋይት ሃውስ ለፓኪስታን መንግስት ምንም አይነት መረጃ ላለመስጠት ሆን ብሎ ወስኗል። ይህም መረጃው ለቢን ላደን ሊደርስ ይችላል ከሚል ስጋት የመነጨ ነው። በዚህ ምክንያት የልዩ ኃይሉ ቡድን በፓኪስታን ምድር ከተገኘ እንደ ወራሪ ጠላት ሊቆጠር ይችላል። ይባስ ብሎም ደግሞ ከግቢው 1 ማይል ባነሰ ርቀት ላይ ከፍተኛ የጦር መሳሪያ የታጠቁ የፓኪስታን ወታደራዊ አካዳሚ ይገኛል። በፓኪስታን ራዳር ላይ የመታየት እድላቸውን ለመቀነስ ሄሊኮፕተሮቹ መሬት ለመሬት ተጠግተው በጣም ዝቅ ባለ ከፍታ መብረር ነበረባቸው። ቡድኑ ግቢው እንደደረሰ የመጀመሪያው ሄሊኮፕተር ከህንጻው ጣሪያ በላይ እንድታንዣብብ ተመደበች። ይህ የልዩ ኃይሉ አባላት በገመድ በፍጥነት በመውረድ ነዋሪዎቹን በድንገት ከላይ በኩል እንዲያጠቃ ያስችሏል። ሁለተኛ ሄሊኮፕተር ደግሞ ሌላኛውን ቡድን በዋናው ህንጻ ፊት ለፊት ለማሰማራት ተመድባለች። ይህ ጥቃቱ ከተለያዩ አቅጣጫዎች እንዲሰነዘር በማድረግ በግቢ ውስጥ ያሉ ማንኛውም ሰው እንዳያመልጥ ለማድረግ የታቀደ ነበር። ይህ በእንዲህ እንዳለ ተጨማሪ ኃይል ካስፈለገ ድጋፍ የሚሰጡ 3 ሄሊኮፕተሮች በተጠባባቂነት እንዲቆዩም ተደርገዋል። ልዩ ኃይሉ በሄሊኮፕተሮች ውስጥ ሆነው ለክዋኔው ሲዘጋጁ ፕሬዚዳንት ኦባማ ሁኔታውን ከዋይት ሃውስ የሁኔታዎች መከታተያ ወይም ሲቹዌሽን ሩም በቀጥታ ይከታተሉ ነበር። ለ8 ወራት ያህል ጥንቃቄ የተሞላበት ዝግጅት ቢደረግም አንድ ወሳኝ ዝርዝር ነገር ግን በወቅቱ ትኩረት ሳይሰጠው ቀርቶ ነበር። የመጀመሪያው ሄሊኮፕተር የልዩ ኃይል አባላትን በግቢው ጣሪያ ላይ ለማውረድ በዝቅታ ስትወርድ ድንገት አብራሪው ቁጥጥር ያጣል። ሄሊኮፕተሯ ሚዛኗን ስታ አስደንጋጭ በሆነ ሁኔታ ግቢ ውስጥ ተከሰከሰች። የመጀመሪያው ሄሊኮፕተር መከስከሱን የተመለከተው የሁለተኛው ሄሊኮፕተር አብራሪ ፈጣንና ብልህ ውሳኔ በመስጠት ከግቢው ቅጥር ግቢ ውስጥ ባለው ሜዳ ላይ በሰላም ለማረፍ ቻለ። እንደ ድል ሆኖ በድንገተኛ አደጋ ከተከሰከሰችው ሄሊኮፕተር ውስጥ ከነበሩት የልዩ ኃይል አባላት መካከል አንድም እንኳ የከፋ ጉዳት የደረሰበት አልነበረም። የልዩ ኃይሉ አባላት የሄሊኮፕተሯ መውደቅ የፈጠረው ከፍተኛ ድምፅ በውስጡ ያሉትን ሰዎች አስቀድሞ ቀስቅሶ እንደሆነ እርግጠኛ መሆን ባይችሉም ያለምንም ተጨማሪ ድምፅ በዝምታ ወደ ዋናው መግቢያዎች ተጠጉ። እውነተኛውና ወሳኙ የውጊያ ፈተና አሁን ሊጀምር ነው። በመሬት ላይ ያለው ሁኔታ ሲታይ ቢን ላደን ከውጭ ዓለም ጋር ያለውን ግንኙነት ለመቀነስ ግቢው ምን ያህል ራሱን እንዲችል ተደርጎ እንደተገነባ በግልጽ ያሳያል። በሰሜን ምስራቅ በኩል አትክልቶች የሚበቅሉበት የግሪን ሃውስና በአቅራቢያው ጥቂት እንስሳቶች አሉ። ይህም ወደ ገበያ የሚደረጉ ጉዞዎችን ለመቀነስ ይረዳዋል። በተጨማሪም መረጃ እንዳይወጣ በመስጋት ቆሻሻን ለአካባቢ ቆሻሻ ሰብሳቢዎች ከመስጠት ይልቅ እዚያው ግቢ ውስጥ እንዲቃጠል ይደረጋል። ሲአይኤ ቢን ላደንን ወደ ህንጻው ሲገባም ሆነ ሲወጣ አይቶት አያውቅም። ይህም ከ5 ዓመታት በላይ ከቤተሰቡ ጋር ሳይታወቅ እንዲቆይ አስችሎታል። እንደ አውሮፓውያን የዘመን አቆጣጠር በ2001 ከተሰማው መረጃ በኋላ ሲአይኤ ቢን ላደንን ለማግኘት 9 ዓመታት ፈጅቶበታል። ነገር ግን የቱንም ያህል ጥንቃቄ ቢደረግ በአንድ ወቅት የማይደፈር የሚመስለው መጠጊያ በሰከንዶች ውስጥ ሊገኝና ለከፋ አደጋ ሊጋለጥ እንደሚችል ታየ።
አንድ የልዩ ኃይል ቡድን ወደ እንግዳ ማረፊያ የሚወስደውን በር የመስበር ኃላፊነት ተሰጠው። በተመሳሳይ ጊዜ ሌሎች የልዩ ኃይል አባላት በመሬት ወለል ላይ ባሉ የተለያዩ መግቢያዎች ዙሪያ ስልታዊ ቦታዎችን ያዙ። በአካባቢው ያሉ ጎረቤቶች በድምፁ ነቅተው ጣልቃ እንዳይገቡም ለመከላከል ደግሞ የመጨረሻው ቡድን ከግቢ ውጭ ጥበቃ እንዲያደርግ ተመደበ። 3 የልዩ ኃይል አባላት የእንግዳ ማረፊያውን በር ሰብረው ገቡ። ወደ ውስጥ እንደዘለቁም የAK-47 ጠመንጃ የታጠቁ ሰዎች ተጋፈጧቸው። አጭር ልውውጥ ከተደረገም በኋላ ቡድኑ የእንግዳ ማረፊያውን መጽዳቱንና 3 ሰዎች መገደላቸውን በሬዲዮ አስተላለፉ። ከተገደሉት መካከልም አንዱ አቡ አህመድ አልኩዌቲ ይገኝበታል። አልኩዌቲም የቢንላደን ታማኝ መልእክተኛና የቅርብ ወዳጅ ሲሆን ሳያውቅ መደበቂያ ቦታው እንዲታወቅ ምክንያት የሆነውም እሱ ነው። CIA በቁጥጥር ስር የዋሉ የሽብር ቡድን አባላትን ሲመረምር የዚህን ሰው ስም በተደጋጋሚ ይሰማ ነበር። በመጨረሻ ማንነቱን አረጋግጦ ክትትል በማድረግ ወደ አቦታባድ ከተማና ቢንላደን ወደሚገኝበት ሚስጥራዊ ግቢ መድረስ ቻለ። ከሁሉም ቦታዎች ቢንላደን በፓኪስታን ውስጥ መደበቅን የመረጠው ለምንድን ነው? በአፍጋኒስታን ውስጥ የአሜሪካ ጦር በከፍተኛ ሁኔታ መገኘቱ እዚያ መቆየትን እጅግ አደገኛ አድርጎበት ነበር። ፓኪስታን ደግሞ አጎራባች ሀገር በመሆኗ ድንበሩን ሳይታወቅ ለማቋረጥ ምቹ ሁኔታን ፈጥራለች። በተጨማሪም ከቡድኑ ጋር በቅርብ ርቀት መገኘቱ ተላላኪዎቹ ስለ እንቅስቃሴዎችና ስለ አጠቃላይ ሁኔታው በቀላሉ ሪፖርት እንዲያደርጉለት አስችሏቸዋል። አሁን የተልዕኮ ሁለተኛ ደረጃ ጀምሯል። ይህም የግቢውን ውስጠኛ ክፍል ሰብሮ መግባት ነው። በደቡባዊ መግቢያ በኩል የነበረው ቡድን በሩን በጥንቃቄ ከፍቶ ወደ መጀመሪያው ፎቅ ዘልቆ ገብቷል። ይህ ክፍል የቢንላደን ቤተሰቦች የእረፍት ጊዜያቸውን የሚያሳልፉበት የመኖሪያ አካባቢ ነው። የመጀመሪያው ክፍል በአብስትራክት የአበባ ቅርጾች ያጌጡ ዝቅተኛ ሶፋዎች ያሉበት ተራ ሳሎን ነበር። የግቢው ውስጣዊ ሁኔታ በዝብርቅርቅነቱ በአያያዙ እጅግ አሳፋሪ ሲሆን በዚህ ሀብታም ሰፈር ውስጥ ካሉ ቤት ከሚጠበቀው የቅንጦት ሁኔታ ጋር ፍጹም ተቃራኒ ነው። ከኩሽናው ፊት ለፊት ለትምህርት ቤት የሚያገለግል ጊዜያዊ ክፍል ይገኛል። እዚህ የቤቱ ልጆች የአረበኛ ቋንቋን በቤት ውስጥ ይማራሉ። ድንገት አንድ ሰው በጥላው ውስጥ ኮሪደሩን ሲያቋርጥ ታየ። ግለሰቡ በሩን ጥሎ ለማምለጥ ሲሞክር የልዩ ኃይል አባላት ተኩስ ከፈቱበት። ወታደሮቹ በፍጥነት ወደ ክፍሉ ሲዘልቁ ሌላ ሰው ጠመንጃ ለመያዝ በተስፋ መቁረጥ ሲፍጨረጨር አገኙት። ሆኖም ያ ስጋት ወዲያውኑ ተወገደ። ሌሎች የታጠቁ የቤተሰብ አባላትም በአንደኛው ፎቅ ላይ ሊኖሩ እንደሚችሉ በመጠንቀቅ እያንዳንዱን ክፍል በጥንቃቄ ፈተሹ። ነገር ግን ምንም አልተገኘም። የልዩ ኃይል አባላት ወደ ህንጻው ዘልቀው ቢገቡም በእነሱና በሁለተኛው ፎቅ መካከል አንድ ጠንካራ የብረት በር እንደ ትልቅ እንቅፋት ቆሞባቸዋል። ያጋጠማቸው የብረት በርም በተለመደው የግፊት ኃይል ለመስበር እጅግ ጠንካራ ነበር። ከፍተኛ ኃይል ያላቸውን ፈንጂዎች መጠቀም ውጤታማ ቢሆንም የሚፈጥሩት ከፍተኛ ድምጽ ግን ተልዕኮውን አደጋ ላይ ሊጥለው ይችላል። ይልቁንም ወታደሮቹ ትክክለኛና ያነጣጠሩ ታክቲካዊ ፈንጂዎችን ለመጠቀም ወሰኑ። እነዚህ ትናንሽ ነገር ግን ትኩረት ሰጪ ፍንዳታዎች የብዙ ሰዎችን ትኩረት ሳይስቡ የበር መቆለፊያውን ብቻ ከጥቅም ውጭ ለማድረግ የሚታቀዱ ናቸው። በዚህ መሃል የልዩ ኃይል አባላት በመጀመሪያው ፎቅ ላይ የነበረው ስራ መጠናቀቁን ለቡድን መሪዎቻቸው በሬዲዮ አስተላለፉ። ሆኖም ተልዕኮው ገና አላበቃም። ወደ ሁለተኛው ፎቅ መድረስ ውስብስብና ለህይወት አስጊ ሊሆን የሚችል ትልቅ ፈተና ነው። ወደ ዋናው ኢላማ ለመድረስ 6 ደቂቃዎች ብቻ ቀርተዋል። በተመሳሳይ ሰዓት ከግቢ ውጭ ያረፈው ሁለተኛው የልዩ ኃይል ቡድን ወደ ግቢው የፊት ለፊት ክፍል ደረሰ። የሁለተኛው ፎቅ መግቢያ በደረጃ የሚገኝ ሲሆን በኃይል መከፈት ያለበት ሌላ የጠበቀ በር አለው። ቡድኑ ፈንጂውን አጥምዶ በሩን ካፈነዳ በኋላ በጥንቃቄ ደረጃውን ወደ ሁለተኛው ፎቅ መውጣት ጀመረ። ሆኖም በዚህ መሃል ከላይ በኩል የእግር ኮቴ ተሰማ። ወደ ታች ዝቅ ብሎ ምን እንደተፈጠረ እንደሆነ ለማየት በጉጉት የሚመለከት ነጭ ቲሸርት የለበሰ ግለሰብ ታየ። ይህ ሰው ምንም አይነት መከላከያ ያልነበረው ሲሆን እርሱም የኦሳማ ቢንላደን ልጅ ካሊድ ነበር። ወዲያውኑም እርምጃ ተወሰደበት። የልዩ ኃይል ቡድን ለመጀመሪያ ጊዜ ወደ ሁለተኛው ፎቅ መድረስ ቻለ። ምንም እንኳን በግቢ ውስጥ የስልክም ሆነ የኢንተርኔት አገልግሎት ባይኖርም ነዋሪዎች ስለ ውጭው ዓለም መረጃ የሚያገኙበት የራሳቸው ዘዴ ነበራቸው። በከፍተኛው ፎቅ ላይ የሚገኘው የቁጥጥር ማዕከል ጠቃሚ መረጃዎችን የያዙ 3 ክፍሎች አሉ። እያንዳንዱ ክፍል በበርካታ ኮምፒውተሮች፣ ሃርድ ድራይቮችና የተለያዩ ሚስጥራዊ ኦፕሬሽኖች መረጃ የተሞሉ የመረጃ ቋቶች ወይም ስቶሬጅ ዲቫይሶች ይገኛሉ። ቢንላደን አሁንም በእጅ የተጻፉ ደብዳቤዎችን መጻፍ ይመርጣል። ነገር ግን መልእክቶቹን ወደ ሩቅ ቦታ መላክ ሲፈልግ መረጃውን በዩኤስቢ ፍላሽ ላይ ይጭናል። ከዚያም ተላላኪ ፍላሹን ይዞ ከግቢው በመውጣት የኢንተርኔት ግንኙነት ወዳለበት ሩቅ ቦታ በመጓዝ መልእክቱን ያስተላልፋል። ቢንላደን ከመስመር ውጭ ወይም ኦፍላይን የመረጃ ማከማቻዎች ላይ መተማመኑ የራሱ የሆነ አደጋ ነበረው። መረጃዎቹ በአካል በአንድ ቦታ መቀመጥ ስላለባቸው ልዩ ኃይሉ አሁን ያንን ግዙፍ የመረጃ ክምችት በእጃቸው አስገብተዋል። ይህ መረጃ አሜሪካ ከሽብርተኝነት ጋር የምታደርገውን ጦርነት ለመምራት ትልቅ እገዛ ቢኖረውም አሁን ግን ትኩረታቸው እሱ ላይ አይደለም። ተልዕኮውን ለማጠናቀቅ ወደ 3ኛው ፎቅ መሄድ አለባቸው። እያንዳንዱን ክፍልም በጥንቃቄ ማጽዳት ነበረባቸው። ወደ ዋናው ኢላማ ለመድረስም 2 ደቂቃ ብቻ ሲቀረው ሁኔታው የ10 ዓመት ትዝታን ቀሰቀሰ።
እንደ አውሮፓውያን የዘመን አቆጣጠር በ2001 ኦሳማ ቢንላደን በሰሜናዊ አፍጋኒስታን በሚገኘው የቶራ ቦራ ዋሻ ውስጥ በአሜሪካና በአፍጋኒስታን ኃይሎች ተከቦ ነበር። በወቅቱ 1000 የሚጠጉ ተከታዮችን ይዞ የማያቋርጥ የአየር ድብደባና የምድር ላይ ጥቃት ቢገጥመውም በዚያን ጊዜ ሳይያዝ ለማምለጥ ችሎ ነበር። አሁን ግን የሚያመልጥ አይመስልም። በቶራ ቦራ ወቅት መያዙ ወይም መሞቱ የማይቀር መሆኑን በማመን የስንብት መልእክት መቅረጹ ቢነገርም በወቅቱ ግን ማምለጥ ችሎ ነበር። በተደበቁ ዋሻዎችና በአካባቢው ጎሳዎች ድጋፍ ታጅቦ ከአሜሪካ ጦር እጅ አፈትልኮ ወጥቷል። የልዩ ኃይሉ ቡድን ይህ አጋጣሚ ዳግመኛ እንዲደገም በፍጹም አይፈቅድም። ምክንያቱም ይህ ብቸኛውና የመጨረሻው እድላቸው መሆኑን ያውቃሉ። አሁን ካመለጠም ለዘላለም ተሰውሮ ሊቀር ይችላል። የልዩ ኃይል አባላት ጥብቅ ወታደራዊ መስመር በመያዝ ምንም አይነት ድምፅ ሳያሰሙ በዝምታ ደረጃውን ወደ ላይ ወጡት። ሶስተኛው ፎቅ ላይ ሲደርሱ ግን አካባቢው ድቅድቅ ያለ ጨለማ ሆነባቸው። ጨለማው በጣም ከባድ ከመሆኑ የተነሳ በምሽት የእይታ መነጽሮች እንኳ በግልጽ ማየት አስቸጋሪ ነበር። ማንኛውም አይነት እንቅስቃሴ ለመስማትና አቅጣጫ ለመለየት በጥንቃቄ ማዳመጥ ጀመሩ። በድንገት ከፊት ለፊታቸው ፈጣን እንቅስቃሴ ታየ። አንድ ጥይት ተተኮሰ። የልዩ ኃይል አባላትም ወዲያውኑ ወደ ክፍሉ ዘልቀው ገቡ። ወደ ዋናው ኢላማ ለመድረስ 5 ሰከንዶች ብቻ ቀሩ። ወደ ውስጥ ሲገቡ ሁለት ሴቶች በድንጋጤ ተርበድብደው አዩ። የቢንላደን ሚስቶች መሆናቸው ነው። በአንድ በኩል ደግሞ ልጆች እያለቀሱ በፍርሃት ተቆራምደዋል። በፊት ለፊታቸው ግራጫማ ጢም ያለው ረጅም ሰው መሬት ላይ ወድቋል። በመጨረሻም አገኙት። ዋናው ኢላማም ተወገደ። ቢንላደን ቢገደልም ስጋቱ ግን በዚህ አላበቃም። ሌላ ከፍተኛ የቡድኑ አባል የሱን ቦታ ሊተካ ይችላል። በመሆኑም በሁለተኛው ፎቅ የተገኘውን የደህንነት መረጃ የሽብርተኝነት ጦርነት መልክ ሊቀይር የሚችል እጅግ አስፈላጊ ሀብት መሆኑን አወቁ። በቁጥጥር ስር የዋሉት የኮምፒውተር ሃርድ ድራይቮችና ሌሎች መረጃዎች መላውን የሽብር ድርጅት ምስጢር ሊያጋልጡ የሚችሉ ናቸው። ይህም ለድርጅቱ ሁለተኛውና ከባዱ ሽንፈት ነው። በዚህ መሃል ግን በልዩ ኃይሉ ሬዲዮ ላይ አንድ አስጨናቂ መልእክት ተሰማ። በአቅራቢያ የሚገኘው የፓኪስታን ጦር ሰፈር የጦር አይሮፕላኖቹ አፋጣኝ እርምጃ እንዲወስዱ ትዕዛዝ ተላልፎባቸዋል። በፓኪስታን ጦር የሆነ ነገር እየተፈጠረ መሆኑን ተረዳ። አሁን ጊዜው እያለቀ ነው። ቡድኑ የቢንላደንን አስክሬን በፍጥነት በከረጢት ውስጥ መክተት ጀመረ። የዲኤንኤ ምርመራ በማድረግ የተገደለው ሰው እሱ መሆኑን በይፋ ለማረጋገጥ አስክሬኑን ይዘው ወደ ወታደራዊ ካምፖች መመለስ ነበረባቸው። ምንም እንኳን 100% እርግጠኛ መሆን ባይችሉም የልዩ ኃይል አባላት የተገደለው ሰው ቢንላደን ስለመሆኑ ከፍተኛ እምነት ነበራቸው። የቢንላደን የቅርብ ጊዜ ምስሎች በጣም ጥቂት ሲሆኑ በሰፊው የሚታወቀው ፎቶግራፍ የተነሳውም ከ14 ዓመታት በፊት አውሮፓውያን የዘመን አቆጣጠር በ1997 ዓ.ም ነበር። በዚህ መሃል ሌሎች የቡድን አባላት የፓኪስታን ጦር አካባቢውን ከመድረሱ በፊት በሁለተኛው ፎቅ ላይ የሚገኙት መረጃዎች በሙሉ ተሰበሰቡ። ያገኙትን ሁሉም ሃርድ ድራይቮች፣ ላፕቶፖችና ስልኮች በአስቸኳይ ሰበሰቡ። ጊዜው እያለቀ ነበር። ምንም አይነት ጠቃሚ መረጃ ወደ ኋላ እንዳይቀር የመጨረሻ ፍተሻ ተደረገ። ግቢውን ለቀው ከመውጣታቸውን በፊት አንድ መከወን ያለበት ተግባር ነበረ። እሱም የተከሰከሰችውን ሄሊኮፕተር ሚስጥራዊና የተራቀቀ ቴክኖሎጂ በጠላት እጅ እንዳይወድቅ ሙሉ በሙሉ እንዲወድም ማድረግ ነበር። ተጠባባቂው ሄሊኮፕተር ወደ ግቢው ሲቃረብ ቡድኑ አካባቢውን ለቆ ለመውጣት ዝግጅቱን አጠናቀቀ። ከተሳተፉት የልዩ ኃይል አባላት መካከል አንዱም እንኳ ጉዳት ሳይደርስበት ተልዕኮ በድል ተጠናቀቀ። ይህም ኦፕሬሽኑን በታሪክ ውስጥ እጅግ ስኬታማና ጥንቃቄ የተሞላበት ያደርገዋል። ዩናይትድ ስቴትስ ኦሳማ ቢንላደንን ለመግደል የነደፈችው ዘመቻ ግቡን መታ። ፕሬዚዳንት ኦባማ የቢንላደንን ሞት ለዓለም ሕዝብ ይፋ በሚያደርጉበት ወቅት የቢንላደን የቀብር ስነስርዓት በሂደት ላይ ነበር። መቃብሩ ለጽንፈኛ ተከታዮች እንደ መቅደስ ወይም መታሰቢያ እንዳያገለግል በማሰብ አስክሬኑ በምድር ላይ እንዳይቀበር ተወሰነ። ይልቁንም በሃይማኖታዊ ስርዓት መሰረት በነጭ መሸፈኛ ተጠቅልሎና ክብደት ባለው ቦርሳ ውስጥ ተደርጎ ሰፊ ውቅያኖስ ውስጥ እንዲያርፍ ተደረገ። ከግቢው የተገኙት የሃርድ ድራይቭ መረጃዎች በዋጋ ሊተመኑ የማይችሉ ሆነው ተገኝተዋል። እንደ ሱፐር ማሪዮ ብራዘርስ እና ካውንተር ስትራይክ ያሉ ያልተጠበቁ የቪዲዮ ጨዋታዎች በውስጣቸው ቢገኙም ድራይቮቹ ለመተንተን ዓመታትን የፈጀ ወደ 97,000 የሚጠጉ ሰነዶች ይዘው ነበር። የመረጃ የሽብር ቡድኑ እንዴት እንደሚንቀሳቀስና የወደፊት እቅዶቻቸው ምን እንደሆኑ ለማጋለጥ ትልቅ እገዛ አድርጓል። በፓኪስታን ሰዓት አቆጣጠር ከጠዋቱ 3 ሰዓት ገደማ የፓኪስታን ጦር አዛዥ ስለ ወረራው ዝርዝር መረጃ ደረሳቸው። የወጡ ዘገባዎች እንደሚያመለክቱት በአቅራቢያው የነበሩት የፓኪስታን የደህንነት ኃይሎች ወደ ግቢው የደረሱት ልዩ ኃይሉ አካባቢውን ለቀው ከሄዱ በኋላ ነበር። ወረራው በተፈጸመባቸው ተከታታይ ቀናትና ሳምንታት ውስጥ ግቢው በፓኪስታን የስለላ ድርጅቶች፣ በአካባቢው ነዋሪዎች፣ በጋዜጠኞችና በጎብኚዎች መተራመሻ ሆኖ ቆይቷል። ከዘመቻው ከ9 ወራት በኋላም የፓኪስታን ባለስልጣናት ግቢው የቱሪስት መስህብ ወይም የሽብር ቡድኖች መታሰቢያ እንዳይሆን ሙሉ በሙሉ አፍርሰውታል። ዛሬ ከግቢው የቀረው የታችኛው የህንጻው መሰረት ብቻ ነው። ስለነበረን ቆይታ ከልብ እናመሰግናለን። ቻናሉን ሰብስክራይብ ማድረግ እንዳትረሱ።